ውሳኔው ለአንዳንዶች እብደት ነበር። ጉዳዩን ወደ አደባባይ ማምጣት አደገኛ የፖለቲካ ካርድን እንደ መምዘዝ ተቆጥሯል። አንዳንዶች በሞተ ባከተመ ጉዳይ ሕይወትን ለመዝራት የሚደረግ ከንቱ ጥረት አድርገው ወስደውታል። ሌሎች ደግሞ የሥልጣን ዕድሜ ለማራዘም ወደ ሕዝብ የተወረወረ አጀንዳ ብለው አጣጣሉት። ከሻዕቢያና ከግብፅ ምንጣፍ ጎታቾች ውጭ ያሉ አስተያየቶች በህወሓት መራሹ ኢህአዴግ የሀገር ብሔራዊ ጥቅም ላይ መቆመር አፍራሽ ፕሮፓጋንዳ ሰለባ በመሆን የተሰጡ አስተያየቶች ነበሩ። ጠቅላይ ሚኒስትር አብይ ጥያቄውን ወደ አደባባይ ሲያመጡት በውስጥም በውጭም ጩኸት በርክቶ ነበር። አብዛኞቹ እሳያበጁ የኢትዮጵያ ዘመናት ጥያቄ ሊመልሱ ነው ሲሉ፣ ሌሎች ደግሞ የኢትዮጵያ ገናና ዘመን ሊስሉ ነው በሚል በባንዳና በባዳኖች ተቃውሞ አጋጥሟቸዋል። አሁን ሀገር ወዳድ ኢትዮጵያን ባለፉት 2 ዓመታት የባህር በር የኢትዮጵያ ሀቅ መሆኑን በመረዳት ከሀገር ጋር ቆመዋል። ዛሬ የባህር በር ጥያቄ መጠየቅ ነውርነቱ አብቅቶ በክብር የሚያነሱት ብሔራዊ አጀንዳ ነው። መንግስት ጥያቄውን ያነሳው ኢትዮጵያንም የሚጠሉ ኃይሎች አፍነው ሳይገድሏት በፊት ህልውናዋን ለማጽናት የሚደረግ ግብ መሆኑ እርግጥ ሆኗል። አይኤስአይስ አልሸባብና አልቃይዳ በሚፈነጩበት ቀጠና ኢትዮጵያ ዘላቂ ሰላሟን ለማስከበር የባህር ዳርቻው ላይ መሰየም እውነትን የሀገር ልጆች ተቀብለውታል። አያላን ሀገራት የመካከለኛ ደረጃ የኃይል ተሰላፊዎች ብሔራዊ ጥቅማቸውን ለማስከበር ብሔራዊ ጦራቸውን ቀይ ባህር ላይ በሰየሙበት በዚህ ጊዜ ኢትዮጵያ ከባህር ዳርቻ የመሰየሙ አስፈላጊነትም ግልጽ ሆኗል። በዓመት 1 ትሪሊዮን ንግድ በሚንቀሳቀስበት ቀጠና ላይ የራስ የሆነን ሀብት ለባዕድ አሳልፎ ሰጥቶ እጅን አጣጥፎ መቀመጥ የአባቶች ወግ የአያት ውርስ አይደለም። በኢትዮጵያ ጥቅም መደራደር የኢትዮጵያን ስሪት አይደለም። የባህር በር ውሳኔውም ይህን ባሬ ማጽናት ነው። ጤና ይስጥልኝ። ይህ ኢትዮ መልሕቅ ነው። መልሕቃችን